ሰላም ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም እኔ ጋር ሁሉ ሰላም ሁሉ መልካም ነው። እግዚአብሔር አምላክ ስሙ የተባረከ ይሁን። እግዚአብሔር አምላክ ለእናት ለሀገራችን ለኢትዮጵያ ሰላም አንድነትን ፍቅርን እያብዛልን እያልኩኝ በአዳዲስ ቪዲዮ መጥቻለሁ። ፍቅር ፉፉ ሩታ አብርሃም ይሳቅ ዳኒ ጋሽ አብርሃም ሆነው ዛሬ መጥተዋል ማለት ነው። ሁለት ቪዲዮ ይዞ መጥተዋል እና ያው የካናዳው ነገር ውሃ እንደበላው ነው ነግሬያቸዋለሁ። የሆነ ነገር ይፈጠራል ብያቸዋለሁ። ውሃ እንደበላው ነው ሩትዬ ውሃ በልቷል። እንግዲህ ከዛ በፊት የምለው ነገር አሁንም የፍቅርን ጀግንነት ሳላደንቅ አላልፍም። ብዙ ጊዜ ብላን ነበር እኛ ነን እንጂ ሳይ ፈራጅ ሆነን የፈረምንባቸው መጨረሻውን ሳታዩ አትፍረዱ እያለች ነበረ። ምንድነው እሱም አብርሽና ፍቅር ምንም አይነት ግንኙነት ወይም የመመለስም ሆነ የመስማማት እቅድ እንደሌላቸው ዛሬ ተናግራለች። ፉንም ሩታንም አግኝታ አናግራቸው ነበረ። ምንም አይነት ግንኙነት የለም ስትላቸው ሁለቱም ደንግጠዋል። ነገር ግን ሁለታቸውም ያው ስለቆረጡ ወይም ደግሞ ሩታ በፍቅር በኩል ልቧን መክፈት ስላልፈለገች ጥላት ሄዳለች። ፉ ደግሞ ያው ህይወት ስለጀመረ ለውስጥ ገብቶ ያው ፉ ሲናደድ ዝምታን ይመርጣል ወይም ቃላት ያጥረዋል። እሱን ጥሎ ሄዷል ማለት ነው። እንግዲህ ፍቅርዬ ፍቅሯን መስዋዕት አድርጋ የአብርሽን ትዳር መልሳለሁ ብላ፣ ነገር ግን እኛ ሰዎች ብዙ ጊዜ ያሰብነው ነገር ሁልጊዜ መልካም ሆኖ ይቀጥላል ማለት አይደለም። አያችሁ አንድ ጊዜኛ በመልካም አቅደ ነው፣ ነገር ግን አልሆነ ቦታ ላይ ሊገባብን ወይም ደግሞ ካሰብነው ኢላማ ውጪ ሊመታ ይችላል። ስለዛ የአብርሽና የፍቅር ግንኙነት ሩታን አስቀንቶ ወደ ቤቷ መመለስ ነበረ። ወደ ቤት ብትመለስም ነገር ግን ያው ድራማቸው እንደቀጥሉ ነው። ነገር ግን ድራማ ሆኖ ሳለ በመጨረሻው የሆነ ሰዓት ላይ ጋሼ ከቡታጅራ አዲስ አበባ ያለው እያሉ ነበረ ከኤፊ ጋር እያወሩ። ከዛ ጥፍት ብሎ ነበር ጥፍት ብሎ ከርሞ በነገራችን ላይ ከቡታጅራ ቪዲዮ የሚሰራው የሩታን በትወረች የአብርሃም ቤተሰቦች ቪዲዮ የሚሰሩት ፍቅርን ሳይሆን ነው። ለምንድነው አላውቅም። በዚህ ላይ ታዘባችሁ ከሆነ ዝም ይሉና ልክ ፍቅር ስትመጣ ቪዲዮ መስራት ይጀምራሉ። አይዶን ነው የውስጣቸው እንግዲህ አላውቅም። እና ሜላትም ዛሬ ቪዲዮ ሰርታ ነበረ። ከርማ ከኢሳ ጋር ስትሆን ምንም አይነት ቪዲዮ አልሰራችም ነበረ። ግን አሁን ከፍቅር ጋር ትናንትና ስታያቸው ቪዲዮ ሰርታለች። እና ጋሽም እንደዛው ጸጥ ብሎ ከርሞ ነበረ። ዛሬ ተነስተው እንግዲህ መጥተዋል። ዳኒን አግኝተው ይሳቅን አግኝተው አብርሽን እኔ አስቀራታለሁኝ አንተ ብቻ እሺ ብለኝ እያሉ ነበረ። እሷ ሄዳለች ምናምን እያለ ነበረ። እሱም እንግዲህ ያው ዞሮ የካናዳው ነገር ውሃ በልቶታል። እንገራቸው ይሄ ነበረ። ምክንያቱም ካናዳ የሚባል ነገር የለም ምንም አይነት ወሬ እንትኑ ነው እንጂ ያለው ስሙ ነው እንጂ ያለው ይሄኛ በጣም መቅጠኛ ነኝ። ከካሜራ ጀርባ በጣም ብዙ ሰው አለ። ለምሳሌ ጽጌ ያለች ሜሮን አለ፣ ሁሉም አሉ። ነገር ግን ያው ጋሽ መጥቶ ሩታም እምቢ ማለት ስለማትችል ተብሎ አሁን ሩታ ከካናዳ በጋሽ ምክንያት ቀረች ይባላል። ያርግላችሁ ድራማችሁ በጣም ግብ መጥቷል። የተማርነው ነገር ምን እንደሆነ አላውቅም። ለእናንተም እንደተማራችሁ አላውቅም። ከዚህ እኔ ኦልሬዲ እሺ በዙሪያችሁ ካለው የምንማረው ነገር ሊኖር ይችላል። ግን ከአብርሃምና ከሩታ ግን የምማረው ነገር ምንም ነገር የለም። ምክንያቱም ሰው በትዳር ላይ እንዴት ጥባጥቤ ይጫወታል? የፈለገ ነገር ስንት አይዲያ ሞልቶ ስንት ስራ ሞልቶ ሰው እንዴት በትዳር ላይ ዛሬ ናችሁ ዛሬ ችግር የለውም፣ ነገ ምን ይመጣል? ስለዛ በትዳራችሁ ላይ እንደዚህ አይነት ጥባጥቤ ባትጫወቱ ይሻላችኋል። እረፉ እላቸዋለሁ። እንግዲህ ውድና የተከበራችሁ ቻናሌ ቤተሰቦች እናንተ ከዚህ ነገር ምን ተማራችሁ? ምን ተረፈላችሁ? ለፍቅርስ ምንድነው የምትሏት? ፍቅር እንግዲህ ያው እንደምታዩት ፍቅሯን መስዋዕት አድርጋለች ለዚህ ነገር ስትሉ፣ ያውም በአንድ ሰው ተቀባይነት ብቻ በአብርሽ ተቀባይነት ብቻ ፍቅሯን መስዋዕት አድርጋለች። እዛ ጋር አልተቀበላትም አይታችኋል። ሩታም አልተቀበለቻትም አይታችኋል። የሌሎችም በዙሪያ ያሉት ማንም ሰው የሚቀበላት የለም። ሁሉም ፍቅርን እንደ ጥፋተኛ አድርገው ነው ያዩት። እንግዲህ እናንተስ ምን ትላላችሁ? እስኪ በኮሜንት ስራ አሳውቁኝና መልካም እድል ብለናል። እንግዲህ ጋሽ መጥቶ ሩታ አልታረቅም ማለት አችልም። ሲጀመርም ግባቸው ያው በትናንሽ ሰዎች አልታረቅም ብላ ነው። ደስ የሚል ነገር በጣም ደስ ብሎኛል በነገራችን ላይ
በእንደዚህ አይነት ነገር መጠናቀቅ